በመጀመሪያ ደረጃ ከአቡ መልቲሚዲያ እንግዳ አድርጎ ስለጋበዘኝ እጅግ በጣም አመሰግናለሁ። ስሜ ተዋናይ ደሳለኝ ሚዲያው እባላለሁ። የምሰራው በባህር ዳር ምናምን ባህል ማዕከል ከዚህ በፊት ስራ ነበር። አሁንም ደግሞ በአማራ ፖሊስ ኪነት ውስጥ በትወና እየሰራሁ እገኛለሁ። ሙያዬ በአጠቃላይ ትወና ነው። ከዛ በተጨማሪ ደግሞ ከጥበብ ጋር የተገናኙ ስራዎችን እሰራለሁ። ለምሳሌ ጽሁፎችን እጽፋለሁ። ሌሎችን አጫጭር ድራማዎችንም እየጻፍኩ እገኛለሁ። እንግዲህ እንደጠየቀኝ ኪነ ጥበብ የአንድን ማህበረሰብ ባህልና ቋንቋ ለመጠበቅና ለማሳደግ በርካታ አስተዋጽኦ አለው። የአንድ አካባቢ ባህል የሚያድገው፣ የአንድ አካባቢ ባህል የሚጠበቀው፣ የአንድ አካባቢ ቋንቋ የሚያድገው በኪነ ጥበብ ሲታገዝ የኪነ ጥበብ ቋንቋ ሲሆን ነው። ከዚህ በተጨማሪ ኪነ ጥበብ የሚዲያ ቋንቋው የሚዲያ ቋንቋ ሲሆን፣ ቋንቋው የትምህርት ቋንቋ ሲሆን፣ ቋንቋው የጽሁፍ ቋንቋ ሲሆን፣ ቋንቋው የፊልም ቋንቋ ሲሆን፣ ቋንቋው የሙዚቃ የተለያዩ የስነ ጥበብ ውጤቶች ቋንቋ ሲሆን ያድጋል። ከትውልድ ወደ ትውልድም ይሸጋገራል። በዚህ መሰረት ኪነ ጥበብ ደግሞ አንድ ዘርፍ ነውና በማሳደግ ደረጃ ከፍተኛ አስተዋጽኦ። ለምሳሌ ማውራት ብንፈልግ የአገውኛ ቋንቋ ፊደል ባይቀረጽለት ኖሮ አሁን ያለበት ደረጃ ላይ ቋንቋው ይኖራል ወይ የሚል ጥያቄ ብናነሳ ውስጥ ወደ መሞት መድረስ የሚችልበት ጊዜ ነበር ብዬ አስባለሁ። ፊደል ሲኖረው በፊደሉ ሰው ይማርበታል፣ በፊደሉ ደራሲው ይጽፍበታል፣ በፊደሉ ግጥም ገጣሚው ይጽፍበታል፣ ተማሪው ይማርበታል፣ የሚዲያ ባለሙያው ቋንቋውን ያሳድግበታል። ስለዚህ መነሻችን እሱ ነው። በዛ መሰረት ደግሞ አሁን አገውኛ ሙዚቃ ቀጠለ። ቀጥሎ መጽሐፍት ይጻፋሉ፣ አንዳንድ መጽሐፍት ተጽፈዋል። ቀጥሎ ደግሞ አሁን እኛ ፊልም ጀምረናል እና እነዚህ ነገሮች ሲደማመሩ ቋንቋው ያድጋል፣ ከትውልድ ወደ ትውልድ ይሸጋገራል። አይደለም የዚህ ሀገር ተወላጅ ይቅርና ሌሎችም ሰዎች የመልመድና በዚህ የመሳብ ባህል ይኖራል። እንግዲህ አታጉ ፊልም የተሰራበት ዋና ምክንያት ይኸው ነው። ባህልና ቋንቋን ለማሳደግ የአገው ምድርን ባህል፣ ወግ፣ ትውን ጥበቡን አጉልቶ ለማህበረሰቡ ለማሳየት የተሰራ ፊልም ነው። ፊልሙ የተሰራበት መንገድ አቶ ለይኩን ሲሳይ ሀሳቡን ያቀረበ ፊልም መስራት እፈልጋለሁ አለ። ከዛ እኔን ጠራኝና ድርሰቱን ጻፍኩት። ድርሰቱን ከጻፍኩት በኋላ ወደ ቀረጻ ስንገባ ራሴን በተለያየ መንገድ አብቅቼ ዝግጅትም ለእኔ የተሰጠኝ ዳይሬክትም አደረግኩት ፊልሙን። በዛ መንገድ ነው የተሰራው። በአጠቃላይ ብቸኛ የሙያ ሰው በመሆኔ ብቸኛ ማለት በዚህ ፊልም ብዙ ፈተናዎች ይኖራል። ምክንያቱም አብዛኛው ሰው ሙዚቃ እውቀት ያለው አብዛኛው ሰው በተለያየ ሙያ ውስጥ ያለ ሰው ነው የተሳተፈው በወቅቱ። በፊልም ግን የተወሰነ በህይወት ያገኘሁት ልምድ ትንሽም ብትሆን ያለችኝ እኔ ነኝ። ኃላፊነትም ወስጄ የጻፍኩትና ያዘጋጀሁት እኔ ነኝ። እሱ አንዱ ቻለንጅ ነው፣ አጠገቤ ባለሙያ አለመኖሩ። ሁለተኛው ቻለንጅ ደግሞ ተዋናዮቹ የመድረክ አልፎ አልፎ የመድረክ ድራማ ያቀርባሉ። ከዛ በተጨማሪ የፊልም ትወና፣ የተከታታይ ድራማ ትወና ልምድ የሌላቸው ነበሩ። እነዚህ ልጆች ወደ ስክሪን አምጥቶ የፊልም ተዋናይ ለማድረግ የተወሰነ ጊዜ ይፈጅ ነበረ። እሱን ለመንበድ አደረግን። ግን በሚገርም ሁኔታ በጣም ትልቅ ልምድ ያላቸው ተዋናይ በሚመስሉ ልክ በጣም የተሰጣቸውን ነገር በአግባቡ እንደ ልባቸው አስገብተው ስሜቱን ተላብሰው በእውነት እጅግ የሚደንቅ ትወና ብቃታቸውን አሳይተውናል። በዚህ አጋጣሚ ለተዋናዮቹ እጅግ ጥልቅ ምስጋና ማቅረብ እፈልጋለሁ። ከዛ በተጨማሪ እንግዲህ የነበረው ነገር ምንድነው? በአጠቃላይ ማህበረሰቡ እጅግ ደግ ነው። ሁሉም ተባባሪ ነው። በቃ ትወና ውስጥ ብታስገባው፣ ንብረቱን ብትጠቀምበት፣ ቤቱን ብትጠቀምበት በጣም የሚደናንቁ ሰዎች አሉ። ወደ አዲስ ቅዳም አካባቢ የሰራንበት ሰፈር በቃ የሚገርሙ ሰዎች አሉ። ጥንቃቄያቸው ራሱ ይገርማል። ምሳ ሳይበሉ ያሉበት ቀን አለ ላለመረበሽ። ስለዚህ በዛ ጥንቃቄ ስራው ላይ እንዳይበላሽ የራሳቸውን ስሜት የራሳቸውን ንብረት ሰጥተው ቤቱን ለቀው ወጥተው የሚያሰሩ የትም ቦታ አገው ምድር ላይ የሚገርም ነው። በዚህ አጋጣሚ ሁሉም ሰው ተባባሪነቱን በዚህ መቀጠል አለበት።
ይሄ ትልቅ ሀብት ነው። አይ ቲንክ እናንተም ክሊፕ ስትሰሩ ብዙ በዚህ ደረጃ ያወቃችሁ እንደሚሆን ተስፋ አድርጋለሁ። እሱ አንድ ጥሩ ነገር ነው። ሌላው ነገር ምንድነው እንግዲህ ካሜራማኑ አገውኛ ቋንቋ አይችልም፣ ኤዲተሩም ራሱ ነው አገውኛ ቋንቋ አይችልም። እሱ ደግሞ ትልቅ ፈተና ነበር፣ በጣም ትልቅ ፈተና። 15 ቀን እንቅልፍ አጥቼ ኤዲት ያስደረግኩት ፊልም ነው። 15 ቀን ሙሉ ማለት ነው። እስከ 8 ሰዓት እስከ 12 ሰዓት እንሰራለን። እስከ 4 ሰዓት ከጠዋት ተኛለን። ከዛ ተነስተን እንደገና ወደ ስራ እንገባለን። ያ ማለት ለአንድ ሰው ለምሳሌ ለማስረዳት ለአንድ ሰው የቻይና የተቀረጸ የቻይና ፊልም አምጥቼ ለካጉ ስሜነ እንካ ኤዲት አድርገው ብዬ ብሰጥህ ምን ልታደርገው ትችላለህ? ምንም ልታደርገው አትችልም። ልክ እንደዛ ነው ያም የገጠመው ነገርና እሱ በጣም ትልቅ ቻሌንጅ ነበረ። እሱ በጣም ፈተና ነበረ። እሱ በጣም ከሁሉም በላይ የሚከብድ ፈተና ነበረ። በዛ መንገድ ተሰራ። ከዛ በተጨማሪ ግን ችግሮች የነበሩ ከተቀረጸ በኋላ ነው። እሱ በጣም ትልቅ ችግር ነበር። ይህም ችግር በዝርዝር ለማውራት የመጀመሪያው ችግር 2015 ሰኔ ላይ ተመርቆ 2015 ሐምሌ ላይ ችግር ተፈጠረ። ከ15 ቀን በኋላ ክልሉ በግጭት ውስጥ መታመስ ጀመረ። በዛ ምክንያት ቶታሊ ኢንተርኔት ቆመ። ፊልሙም ብዙ ቦታ ለማሳየት እቅድ ተይዞ ነበረ፣ በዛው ቀረ። 1 ዓመት ተጠበቀ። ኢንተርኔቱ ከፈተ። ልክ ኢንተርኔቱ እንደተከፈተ ግን መለቀቅ ነበረበት። ይሄ ባለመለቀቁ ያጣናቸው በጣም በርካታ ጥቅሞች አሉ። ለምሳሌ ከነዚህ ጥቅሞች ውስጥ በጥራት በወቅቱ ቢለቀቅ ነው አንደኛ የዘመኑን ወይም ዘመኑ ያፈራው ቴክኖሎጂ በቴክኖሎጂ አይቀደምም ነበር። ሁለተኛ መወዳደርና ይችል ነበር። ሶስተኛ ኢቨን እንግሊዘኛ ሳብታይትል እንኳን ተጨምሮበት የኢትዮጵያ ኤርላይንስ ኢንተርናሽናል በረራዎች ላይ ባህልና ቋንቋ መሰረት አድርጎ ስለተሰራ አምጣውና እንጫንላችሁ እንግዛችሁ የሚል ስልክ ተደውሎ ሌላ ነገር ግን ፊልሙን ማዘዝ ስለማልችልና ፊልሙን ሰርቼ ከጨረስኩ በኋላ ስለ ፊልሙ ምንም ማድረግ ማልችል ሰው ስለነበርኩ ብዙ ነገሮችን ችዬ እስካሁን ድረስ መቆየት ቻልኩኝ። ሰው ትልቅ ስሜት ያለው በጣም በብዙ መንገድ የተወደደ ፊልም ነው። በጣም ብዙ ሰው እውነቱን ለመናገር ከሰራ ነው በላይ ማህበረሰብ አመስግኖናል። የኛ አካባቢ ማህበረሰብ ትንሽ ነገር ሰጥተው በብዙ ያመሰግነ ማህበረሰብ ነውና ክብር በዚህ አጋጣሚ መስጠት ፈልጋለሁ። ያ ስራ በወቅቱ ቢለቀቅለት ኖሮ ትልቅ ውለታ እንደዋለለት እንቆጥረው ነበር። ምክንያቱም በራሱ ገንዘብ ያሰራው ፊልም፣ በራሱ ልጆች ያሰራው ፊልም። ስለዚህ ሀብትም ንብረቱ የአገው ህዝብ ፊልም ነው ማለት ነው። በዚህ መሰረት የመጠየቅ በወቅቱ እንዲለቀቅለት የማድረግ መብት ነበረው። እሱ ተነፍጎ ቆይቷል። ይሄ ደግሞ ያለምንም ክፍያ ትራንስፖርትና አልጋ በሚሸፍን ክፍያ አብዛኛው ሰው ሰጥቷል። አብዛኛው ሰው ከጽሁፉም በድርሰትም በትወናም ለምሳሌ ላይ ተሳትፌያለሁ። እንደተከፈለኝ አይደለም፣ እሱንም አስበን አይደለም። ከነላቶ ላይ ጉንጋ ስንሰራው እሱን አስበንም አይደለም የሰራነው። በዛ መሰረት በጣም ቆንጆ ስራ ሰርተናል። ያለምንም ክፍያ የሰራው ማህበረሰብ ግን ባለሙያው ግን የሚካሰው በወቅቱ ህዝብ ጋር ደርሶለት ህዝቡ ኮሜንት ሲያደርገው ህዝቡ ሲያመሰግነው ነው። ይሄንን ፕሮግራም የሚከታተል ለቋንቋ ለባህል ቆረቆራለሁ የሚል የኪነ ጥበብ ወዳጅ ነኝ የሚል ኪነ ጥበብን እደግፋለሁ የሚል ተቋሙ ሆነ ግለሰብ እኛ ቋንቋው መሰረት አድርገን ስራ የምንሰራው ስራው ከተሰራ በኋላ ስለምናገኘው ጥቅም አለ። እንደሚታወቀው ለምሳሌ አንተ አጉ በአማርኛ ቢሰራ በርካታ ሚሊዮን ቋንቋ ከ50 ሚሊዮን በላይ ኢትዮጵያ ውስጥ ከዛ በላይ ከ70 ከ80 ሚሊዮን በላይ ህዝብ ቋንቋውን አማርኛ ቋንቋ ይናገራል። ስለዚህ በአማርኛ ብንሰራ ብዙ ተመልካች ይኖራል፣ ብዙ ጥቅም እናገኛለን። በአገውኛ የምንሰራው ግን ጥቂትም ሰው አይቶት ቋንቋው እንዳይሞት ቋንቋውን ለማሳደግ ነው። ስለዚህ ስራውን ከሰራ ነው በኋላ ጥቅም ስለማናገኝ
ስራው ከመሰራቱ በፊት መደገፍ አለበት። ሁሉም የኪነ ጥበብ ባለሙያ ቋንቋን መሰረት አድርጎ ባህልን መሰረት አድርጎ የሚሰራ ሁሉም የኪነ ጥበብ ባለሙያ ደራሲ፣ ክሊፕ የሚሰራ፣ ሙዚቃ የሚያቀናብር፣ ግጥም ዜማ የሚሰራ ሁሉም ባለሙያ መደገፍ መበረታታት አለበት። ምክንያቱም ጥቅም አያገኝበት ቋንቋን ከማሳደግ በተጨማሪ ውጭ። ስለዚህ በዛ መሰረት እንድትረዱ እንድትገነዘቡ ነው አደራ ማለት የምንፈልገው። እሺ አመሰግናለሁ። አሁን አንተ እንዳልከው በውጭ ሀገር ብቻ ሳይሆን በሀገር ውስጥም ፊልሙ ለመስራት የተፈጀበት በጀት ይነገራል፣ ይታወቃል። የተገኘው ውጤትም ይናገራል እንደ አስፈላጊነቱ። እኔ ግን በአንተ ፊልም ብዙ ጥያቄዎች እንደሚጠየቁ አውቃለሁ። እኔንም ብዙዎቹ ኢንዳይሬክት በማህበራዊ ሚዲያም በአካልም ይጠይቁኛል። እኔ ግን ስለዚህ ፊልም ገቢና አጠቃላይ እንቅስቃሴ እኔ ድርሰቱን ደርሼ ከዛ ዳይሬክት ከማድረግ ያለፈ ሚና የለኝም። እዚህ መሪያ ላይ ራሱን የቻለ ፕሮዳክሽን ኮሚቴ አለ። ያ ኮሚቴ የተሰበሰበው ገንዘብም በቁጥር እርግጠኛ ባልሆንም ወደ 380 ምናምን አካባቢ እርግጠኛ አይደለሁም፣ መጣራት ያለበት ነው። ወደ 380 ምናምን አካባቢ 380 ሺህ አካባቢ ብር ተገኝቷል። ከዛ ውጪ ለተዋናይ እየተከፈለ አለ። አጥጋቢ ባይሆንም ቅድም እንደነገርኩት በዛ መንገድ ለድርሰት ለዳይሬክቲንግ በተወሰነ መንገድ ለሻይ አልጋ ለምንይዝበት ለትራንስፖርት ተከፍሏል። ከዛ በተጨማሪ ሌላውን ሂሳብና ኦዲት ሲመረቅ የተገኘውን ሌሎችን ቦታ ሲታዩ የተገኘውን ደግሞ ራሱን የቻለ የሂሳብ ባለሙያ ስላለ እነሱ ይመልሱታል። እኔ ማውቀው ነገር የለም። አዎ በግሌ አልሄድኩም። ነገር ግን መጀመሪያ ላይ አልተጠራውም። አንድ ፊልም በፕሮግራም ደረጃ እንግዳ ተጋብዞ ፊልሙ የተሰራበት መንገድ ሚዲያ ተጋብዞ ብዙ በርካታ የክብር እንግዶች መጥተው ፊልሙ ሲመረቅ መቅረት የሌለባቸው ሁለት ሰዎች አሉ። የመጀመሪያው ዳይሬክተር መቅረት የለበትም። ለወደፊቱም እንድንማማርበትና በደንብ እውነቱ እንዲታወቅ ስለምፈልግ ነው። ሁለተኛው መሪ ተዋናይ መቅረት የለም። ሁለቱም መጀመሪያ ላይ አልተጋበዙም ነው። እንደ ደራሲ አይደለም ማወራው። ደራሲ ቢኖር ባይኖር መኖር አለበት። ሁሉም ተዋናይ መኖር አለበት። ደራሲውም ዳይሬክተሩም መኖር አለበት። ነገር ግን ካለን ሪሶርስ የተነሳ መቅረት የሌለባቸው ግን ሁለት ሰዎች አሉ። መሪ ተዋናዮች ሁለት ከሆኑ ሁለቱ፣ ዳይሬክተሩ ምክንያቱም የፊልም እግዜሩ ዳይሬክተሩ ይባላል። ፈጣሪ ነው። የፊልም ፈጣሪ ነው። ፊልሙን ምስሉን ሙሉን ጭንቅላት ውስጥ ያለውን ስዕል ወደ ስክሪን የሚቀየር ነው ዳይሬክተር ማለት ነው። ስለዚህ ፊልም ከዳይሬክተሩ ውጪ ማንም ሊያወራ አይችልም። ያ ማለት ስላልተወለደው ልጅ ማን ያወራል? ስላልወለድከው ልጅ እንዴት ልታወራ ትችላለህ? በዚህ መንገድ አልተጋበዝንም ነበር። ከአቶ ለይኩን ጋር አወራን፣ ከወለሊ ጋር አወራን፣ ከአቶ ወለሊ ጋር የፊልሙ ፕሮዳክሽን ማናጀር፣ ከሌሎችም ያገው ምሁራን ማህበር ጋር አወራን። መሄድ አይበሉት ግን ተገኝቻለሁ። በብዙ ልፋት ነው የሄድኩት። ከዛ በኋላ አስመርቄ በደንብ ፕሮግራሙ በደንብ ታይቶ በደንብ ጥሩ ስሜት ነበረው፣ ጥሩ ድባብ ነበረው። እዛም ያለው ማህበረሰብ በእውነቱ ነገር በጣም ድንቅ ማህበረሰብ ነው። የአዲስ አበባ ኦዲየንስ በጣም ከጠበቅኩት በላይ ነው። በጣም ትልልቅ እንግዶች ተገኝተዋል። በጣም የምናከብራቸው ሰዎች ተገኝተዋል። እግዚአብሔር ያክብርልን። ለጥበብ የተከፈለ ዋጋ ነው እና ክብር አለኝ ለነሱ። እዛም ደግሞ ላስተባበሩት ሰዎች በጣም ትልቅ ክብር አለኝ። ለአገው ምሁራን ማህበር እዚህም እንዲታይ እዛ ለተነጋገሩት ለእናት ወለሊ ክብር አለ። በዚህ መንገድ ለሰሩት በሙሉ ነገር ግን እንደ ልፋት ደግሞ ስለ ፊልሙ ድካምም ልፋትም መልካም ጎንም
መጥፎ ጎንም ደግሞ ማውራት ያለበት ባለሙያው እንደሆነ አምናለሁ። በዚህ መንገድ እውነት ነው አልተጋበዝኩም ነበር። ተደዋውዬ ግን እኔ ራሴ ሄጃለሁ፣ ተመልሼ መጥቻለሁ። የፕሌን ደርሶ መልስ ትራንስፖርት ተቆርጠውልኛል አገው ምሁራን ማህበር። ከዛ ውጭ ግን በራሴ ወጪ ነው ከተማ ውስጥ የነበረኝ ቆይታ፣ የአልጋ ቆይታዬ፣ የምግብ ቆይታዬ፣ የታክሲ የራይድ ቆይታዬ በራሴ ኪስ ሸፍኜ መጥቻለሁ። እሱ መልካም ነው። ከዚህ በላይ መስዋዕትነት በወደፊቱም እንከፍላለን። አሁንም እየከፈልን እንገኛለን። ከኔ በላይ ደግሞ ብዙ የሰሩ ሰዎች ስላሉ ይሄን ያህል መውራት አይጠበቅብኝም። ብዙ የደከሙ ለቋንቋው እድገት የደከሙ ምንም ያልተደረገላቸው እነ ምኔቼ እና አቡነ ያበጀ እና አስማማው በለው ራሱ አቶ ላይኩ ብዙ አስተዋጽኦ ያደረጉ ሰዎች ናቸው። በእነሱ ልክ ሳላወራ በእነሱ ልክ ሳልበደል በዚህ ልክ ተበድያለሁና በራሴ ወጪ ተመልሻለሁ ብዬ ኮምፕሌን ለማድረግ አይደለም። ግን እንደ ፕሮግራም ግን ለወደፊቱ ማወቅ አለብን ለማለትና ለወደፊቱ እንድንማማርበት ለማለት ያህል። ጥሩ እንግዲህ ቀደም እንዳልኩት በብዙ መንገድ የትምህርት፣ የኪነ ጥበብ፣ የስነ ጽሁፍ፣ የሙዚቃ የብዙ ቋንቋ ሲሆን ነው ቋንቋ የሚያድገው ባህልም የሚጠበቀውና በዚህ መሰረት ሙያዬ ባይሆንም በጣም በርካታ ሙዚቃዎች ተዘፍነዋል እንደ አገውኛ ቋንቋ። ነገር ግን ባለሙያዎቹ እንደ ደቡብ ዘፋኞች እንደ ሌሎች አካባቢ ዘፋኞች ሀገር ውስጥ ትልልቅ ኮንሰርቶች ላይ ተጠርተው እንዲያቀርቡ ዓለም አቀፍ መድረኮች ላይ ስራቸውን እንዲያቀርቡ ራሱ ሙዚቃው መዘመን አለ። እስካሁን ድረስ በርካታ ስራዎች ባህልን ጠብቀው ተሰርተዋል። ባህሉን ሳይለቅ መዘመን ይችላል። ባህላዊ ሙዚቃ አለ፣ ዘመናዊ ሙዚቃ አለ። ስለዚህ ባህል ዘመናዊ ሙዚቃ ደግሞ አለ መሀል ላይ። ስለዚህ ቋንቋው ሁሌም የሆነ ወንዝ ዳር ክሊፕ ሲኖር የሆነ ሸንበቆ ያለበት ቦታ ተመርቶ ሁሌም የሆነ ቦታ ላይ ብቻ ተመሳሳይ ክሊፕ ተመሳሳይ የሆነ አዘፋፈን ሲስተም አለ ማንክ ነው። ስለዚህ የአዊ ሰው ታታሪ ነው። ቅንጦት ያለውን ህይወት የሚኖር ማህበረሰብ አለ። ገጠር የሚኖር ማህበረሰብ አለ። አለ የተባለ የዓለም ክፍሎች ላይ የሚኖር ማህበረሰብ አለ። ስለዚህ ስራ የምንሰራው በከፍተኛ ደረጃ ለሚኖር ማህበረሰብ እስከ ዝቅተኛ ደረጃ ለሚኖር ማህበረሰብ ነው ስራ የሚሰራ። ስለዚህ ያን ያመጣጠነ ፋይኖት ለምን ሸራተን ሆቴል፣ ስካይላይት፣ ዱባይ ለምን ክሊፕ አይቀረጽ? የአገውኛ ክሊፕ ለምን ዱባይ አይቀረጽ? ለምን ትልልቅ ቢች ዳሮች ላይ አይቀረጽ? ህዝቡ እስከዛ ድረስ ደርሷል። በቴክኖሎጂ ከፍ ብሏል፣ በሀብት በልጽጓል። ስለዚህ በዚህ ልክ ከፍ ማለት አለበት፣ መዘመን አለበት። እንደዚህ አይነት ነገሮች ሲሰሩ ሰው ጆሮ ውስጥ አይን ውስጥ የመግባት እድል ያገኛል። በዛ አጋጣሚ የኪነ ጥበብ ባለሙያው ይጠቀማል፣ ደጋግሞ ስራዎችን ይሰራል። ሰፊው የሀገራችንና የዓለም ክፍል ላይም ይደርስ። ሙዚቃ ባይኖር ኖሮ የአገው ባህልና ቋንቋ ምን ይሆን ነበር የሚለው መገመት በጣም ከባድ ነው። ይቻላልም መገመት። ሙዚቃው ያመጣው አስተዋጽኦ በጣም ከባድ ነው። አሁን ግን የተደራጀ እንቅስቃሴ የተደራጀ ትልልቅ ስራዎችን የምትሰሩ ምናልባት ከአጎ ስሜና ሌሎቹ ካሰች እንደምንታው ሌሎችም እንደዚህ እነ ደመቀ ቢተው ጥረት እያደረጉ ግን ተረዳርተን ከፍ ማለት አለበት። ሌላው ማስተላለፍ ፈልገው ለመንግስት አካላት፣ ለንግዱ ማህበረሰብ፣ ለነጋዴ፣ ለባለ ሀብቶች ይህንን ቋንቋ መደገፍ የምንችለው ሁላችንም ነን። እኔ በሙያዬ ስክሪፕት ከጻፍኩ በቂ ነው። እኔ በሙያዬ ፊልም ዳይሬክት ካደረኩ በቂ ነው። ገንዘቡን ደግሞ ተቋማት ይስጡ፣ የግል ባለ ሀብቶች ይስጡ። በዛ መንገድ ተባብረን እንስል። ገንዘቡ ሙያውም አንድ ቦታ አይገኝም። ያው ሀገራችን ውስጥ ያለውን የሙያ ሁኔታ እናውቀዋለን። በተለይም በአገውኛ ቋንቋ እየሰራ እና አቡነ ያበጀ የት ይደርሱ ነበር? ከ48 ዓመት በፊት ነው ዘፈን የጀመረች።
የት ደርስ ነበር? እናስማማው ብለው የት ይደርሱ ነበር? አሁንም ህይወታቸው የት ደረጃ እንዳለ ሁላችን የምናውቀው። አሁንም እየተመሰገነ አይደለም፣ እያመሰገናቸው አይደለም አሁን። ስለዚህ እነሱን አይቶ ደግሞ ሌላው ሰው ወደዚህ ጥበብ ሊገባ አይችልም ማለት ነው። እነሱስ ምን ሆኑ፣ እነሱስ ምን አገኙ የሚል ተስፋ መቁረጥ ውስጥ የኪነ ጥበብ ባለሙያው ሊገባ ይችላል። ስለዚህ ትልልቅ ተቋማት አለ። ጅማሬ ዩኒቨርሲቲ የመሰለ ትልቅ ተቋም አለ። አድማስ ዩኒየን የመሰለ ትልቅ ተቋማት አለ። ብንጠይቃቸውም እንዲማይሉን ብዙ ሰዎች አሉ። አገው ምድር ጠቅላላ ሆስፒታል ለምሳሌ ያሉ በጣም ብዙ በርካታ ባለሀብቶች አሉ፣ እየደገፉ ነው። በእርግጥ ግን ከዚህ በላይ በጀት ይዞ መደገፍ አለባቸው። ከዚህ በተጨማሪ ለኪነ ጥበብ ባለሙያው ማስተላለፍ ፈልገው መልእክት አለ። የኪነ ጥበብ ባለሙያው ትብብር ያንሰናል፣ መተባበር አለን። እኔ ጋር ያለው እውቀት ሌላው ጋር ላይኖር ይችላል፣ ሌላው ጋር ያለው እውቀት ደግሞ እኔ ጋር የለም። ስለዚህ ሁላችንም የምንችለውን ነገር አቀናጅተን ትልቅ ተአምር የሆነ ስራ መስራት እንችላለን። ሙያችንን ያለን አቅም ስናቀናጅ ከፍ ያለ ስራ መስራት እንችላለን። ስለዚህ እንረዳዳ፣ አንድ እንሁን። ብንችል ደግሞ የኪነ ጥበብ ማህበር እንመስረት። በዛ መንገድ ጥቅማችንን ጥያቄያችንን ማስከበር እንችላለን። መተላለፍ መቆም አለበት። ብዙ እየታየ አይደለም። በእርግጥ ብዙ ቦታ ላይ ያለ ነገር ነው። ግን ከመጎዳዳት መጠቃቀም የተሻለ ነው። ሁላችንም የተለየ ጥቅም አናገኝም እዚህ ሙያ ላይ። በእርግጠኝነት ተአምረኛ ስራ ሰርተው ምን ያህል ብር እንደሚከፈላቸው እናውቃለን። ናፉን ያበጄ ሌሎችም የኪነ ጥበብ ባለሙያዎች ያን የመሰለ ክሊፕ ቁጥር 1 ቁጥር 2 ቁጥር 3 ተብሎ ተሰርቶ 1500 2000 3000 ነው የሚከፈለው። ይሄን ማህበረሰቡ ማወቅ አለበት። ስለዚህ መደገፍ አለበት። አሁንም ስራ ቢሰራ ከፍተኛ ገንዘብ የምናገኝ ነው የሚመስለው ሰው፣ ምንም ገንዘብ አይገኝም። በተለይ አጎኛ ቋንቋ ላይ ስራ ስትሰሩ ማለት ነው። ማህበረሰቡ መደገፍ አለበት። መረዳዳት አለብን እርስ በርሳችን። ለዚህ አንድ ነው፣ እንተጋገዝ የሚል መልእክት ነው ማስተላለፍ ፈልገው። በመጨረሻ ምናልባት የህዝብ ጥያቄ ናቸው እንደዚህ እየተባለ ነው፣ ለምን በእኔ ሚዲያ መተህ አስተያየት አትሰጥም ብለኸኝ ስለጋበዝከኝና ተመልካቹም ደግሞ የረባ ነገር አግኝታችሁ ከሆነና ተመልሶላችሁ ከሆነ አመሰግናችኋለሁ። ካጉ መልቲ ሚዲያን ስለጋበዝከኝ በድጋሚ አመሰግናለሁ።